ብላ። መቼስ አንተ ገንዘብ የለህም። በደንብ ብላሽ፣ ብላ፣ በደንብ ብላሽ። እኔ ጓደኛ አለሁልህ። ስማ፣ ያንን ሶፍት አምጣ ውስጥ ልብሴ ደግሞ እንዴት ነው ያማረብህ! እኔ ላይ ራሱ እኮ እንደዚህ አላማረብኝ። እናንተ ተጫወቱ፣ እኔ ልሂድ። ትንሽ አትቆይም? እናንተ ጋር ትንሽ ቆይ፣ ደስ ይለኝ ነበር። የሆነ ስራ ስላለብኝ ግዴታ መሄድ አለብኝ። እሺ። ስማ፣ እቤት ልብስ አስቀምጬልሃለሁ። ሂድና ውሰድ። ምን ሆነህ ነው ግን? ምን ሆንኩ? እንዴት በሰው ፊት እንደዚህ ታወራዋለህ? ለስሜቱ አትጠነቀቅ? አንቺ ደግሞ በሰው ፊት ምናምን ትያለሽ እንዴ? በጣም የምወደው ጓደኛዬ ነው። ደግሞ እንደዚህ ነው ሁሌ ማውራት የለመድነው። መደባበቅ ምናምን የለም በመሃላችን። ግልጽ ሆነን ነው ሁሉንም ነገር የምናወራው። ነፃነትና ልቅነት ይለያያል። ስህተትን ስለቀባባ ነው ልክ አይሆንም። ፍቅራችን ለምንወዳቸው እንድንጠነቀቅ ካላደረገ ፍቅራችን የእውነት ስላለመሆኑ ምስክር ነው። ማለት የተናገርኩት ነገር ይሄን ያህል ያስከፋል እንዴ? አዎ፣ በጣም የሚያስከፋ ንግግር ነው የተናገርከው። በቃ እንደዚህማ ከሆነ ይቅርታ መጠየቅ አለብኝ አይደል? አዎ፣ ግን በባዶ እጅህ አይደለም። እና እሱን ለኔ ተወው፣ ና እንሂድ። እሺ